3 ደቂቃ ብቻ ጊዜ ስጠኝ። ምናልባትም ይሄ እኔ የምናገረው እግዚአብሔር የሚያናግረኝ ያንተ መልስና ያንቺ መልስ ሊሆን ይችላል። ዛሬ እስቲ ልጸልይላችሁ፣ እንዲህ በሚል ርዕስ ልጸልይላችሁ። እግዚአብሔር እየተናገረውን ይፈጽማል በሚል ርዕስ መጽሐፍ ቅዱሳችን ሲናገር እንዲህ ይላል፣ እግዚአብሔር ተናግሮ ይዋሽ ዘንድ እርሱ ሰው አይደለም ይላል። ሁላችንም ባለንበት እጆቻችንን ከፍ አድርገን እንጸልያለን። በጌታ በኢየሱስ ስም እግዚአብሔር በነቢያት በሕልም በቃሉ የተናገራችሁ እያንዳንዱ ነገር በቤታችሁ ላይ የተፈጸመ ይሁን። በናዝሬቱ በኢየሱስ ስም ጠላት ውድቀታችሁን እየተጠባበቀ፣ ሞታችሁን እየተጠባበቀ፣ ውርደታችሁን እየተጠባበቀ፣ ኪሳራችሁን እየተጠባበቀ እግዚአብሔር በጠላት ፊት ላይ ያክብዳችሁ። እግዚአብሔር አምላክ ሆይ በኢየሱስ ስም ጸልያለሁ። ይሄ ድምፅ የደረሰበት ቦታ ሁሉ ላይ እጄን ከፍ አድርጌ ከልቤ ጸልያለሁ። በጌታ በኢየሱስ ክርስቶስ ስምና ስልጣን ባሉበት ቦታ ላይ ውርደት ሳይሆን ክብር ያገኛቸው። እግዚአብሔር አምላክና አባት ሆይ አንተን ተማምነው ይረዳኛል፣ ያግዘኛል፣ እሱ ከኔ ጋር ነው ብሎ ለጀመሩት ጅማሬ ሊጀምሩ ያሉ በኢየሱስ ስም ይሳካላቸው። እግዚአብሔር እቅድ አድርገው፣ እግዚአብሔር የቢዝነስን ፕላን እቅድ አድርገው፣ እግዚአብሔር የትዳርን በር ፕላን አድርገው፣ እግዚአብሔር አምላክና አባት ሆይ ይኖሩ መስመር እግዚአብሔር አምላክና አባቶች ፕላን አድርገው የፈሩ የደነገጡ ካሉ በኢየሱስ ክርስቶስ ስምና ስልጣን የሚረዳው ያንተ ኃይል የሚረዳው ያንተ መልአክ በኢየሱስ ስም በእያንዳንዳቸው ቤት ላይ የተፈጸመ ይሁን ጸልያለሁ። ጌታ አምላኬና አባቶች ይህንን ድምፅ ለሰማ ሁሉ በኢየሱስ የመሻገር ዓመት ይሁንለት። በኢየሱስም በዘመኑ ለቅሶ አያዳምጥ። በኢየሱስ ክርስቶስ ስምና ስልጣን ስልኮቻቸው ላይ ክፉ ዜና አይሰማ። በኢየሱስ ክርስቶስም በስልኮቻቸው ላይ የምስራችን መስማት ይሆንላቸው ጸልያለሁ። ጌታ አምላኬና አባቱ እንደምታደርግ አምናለሁ። ርቀት አይገድብም፣ ኔትወርክ አይገድብም። በጌታ በኢየሱስም ብታምኝስ ይሆናል ተብሎ ተጽፏልና በጌታ በኢየሱስም አሁን የሞተው ነገራቸው ይነሳ። እግዚአብሔር አምላክና አባቶች በቃ ጠፍቷል፣ ከዚህ በኋላ ሊንቀሳቀስ አይችልም ያሉት ጉዳይ አሁን መንቀሳቀስ ይጀምር በኢየሱስ ክርስቶስ ስምና ስልጣን ጸልያለሁ። የሰራዊቱ ጌታ እግዚአብሔር ሆይ በነገራቸው ሁሉ ላይ ጣልቃ እንድትገባ በስራቸው፣ በሕይወታቸው፣ በትዳራቸው በሚፈልጉት በጸለዩት አንተን ባስቀደሙት ፊት ላይ ከአቅሜ በላይ ነው ባሉት ነገር ሁሉ በኢየሱስም ከፊት ለፊታቸው እንደምትቀድም አምናለሁ። በኢየሱስም እግዚአብሔር አምላክና አባቶች የሚረዳቸው መልአክ በእያንዳንዳቸው ቤት ላይ እንዲሆን ጸለይኩኝ። የምስጋና ዓመት ይሁንላቸው በኢየሱስም። በእያንዳንዳቸው ቤት ዘር ማንዘራቸውን ጠርተው ጓደኞቻቸውን ጠርተው እግዚአብሔር እንዲህ አድርጎልኛል ብለው ያመስግኑ በጌታ በኢየሱስም አሜን።